ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወደ አጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። ማርሻል ብርሃኑ ጁላ ህዝቡ ልጁን ይስጠን ሲሉ ጠየቁ። በአመራሮቹ ላይ በተፈጸመ የቦምብ ጥቃት ጉዳት መድረሱ ተሰምቷል። አመራሩ የአብይ አማሮች የመላላክ ክፍያ ፋኖ መወንጀል ነው ሲሉ ገልጸዋል። የደሃ ኢትዮጵያ ልጆች ስብስብ የሆነው የመከላከያ ሰራዊቱ ያለፉት 7 ዓመታት ታሪክ በፈረቃ በተለያዩ ስፍራዎች ከገዛ ወንድሞቹ ጋር እየተዋጋ እንዲቀጥል መገደዱ ነው። ቢቢሲ ከዚህ በፊት በትግራዩ ጦርነት ወቅት ብቻም 500 ሺህ የሚጠጋ የሀገሪቱ ሰራዊት ተገድሏል፣ ቆስሏል አሊያም በተለያየ መንገድ ከሰራዊት ወጥቷል ሲል ዘግቦ ነበር። በዛ ጦርነት ከተገደሉት ባሻገር በሺዎች የሚቆጠሩትም ተማርከው ታይተዋል። የዚህ ሰራዊት ለብልጽግናው ስልጣን መጽናት ሲባል በውስጥ ጦርነቶች እየተማገደ ለእልቂት መዳረጉ በአማራና ኦሮሚያ ክልሎችም አሁንም የቀጠለው ነው። ዛሬም ግን የሰራዊቱ አዛዦች ህዝቡ ልጆቹን ወደ ሰራዊቱ የላካቸው እያሉ እየጠየቁ ናቸው። ፊልድ ማርሻል ብርሃኑ ጁላም ይህንን ጥሪ ሲያቀርቡ ተደምጠዋል። ልጆቻችሁን ላኩ የሚሉት የሰራዊቱ አዛዦች ከዚህ በፊት ተልከው አሊያም ታፍሰው አላስፈላጊ መስዋዕትነትን የከፈሉ የሀገሪቱ ወጣቶችን በተመለከተ ከ2014 ወዲህ እንኳን ለተገደሉ ወታደር ቤተሰቦች መርዶ ለመንገር እንዳቆሙ የሚታወቅ ነው። የተማረኩ ወይም ተጎድተው ቦርድ የወጡ አሊያም ደግሞ ለሀገር ሉዓላዊነት መከበር ሳይሆን ከወንድሞቻቸው ጋር ለሚደረጉ ውጊያ ተማግደው ተሞክሮ የሚያዩ ወታደሮች ደግሞ በጣም እያማረሩም ይናገራሉ። ቆቃ የተዳረገ ያለው ሰራዊቱ በየቀኑ ይዋጋ ዘንድ ግድ ከሆነባቸው አካባቢዎች መካከል ደግሞ የአማራ ክልል በዚህ ወቅት በቀዳሚነት የሚነሳ ነው። በክልሉ አሁን በተለያዩ ስፍራዎች የሚደርሱ ጥቃቶችና የሚከናወኑ ውጊያዎችም መቆሚያ ያጡ ሆነዋል። ትላንት በላሊበላ ከተማ ምሽት ለውዝ መገንጠያ ተብሎ በሚጠራ ቦታም በአካባቢው የመንግስት የሲቪልና ወታደራዊ አመራሮች ላይ የቦምብ ጥቃት ተፈጽሞ ሰብአዊ ጉዳት ማጋጠሙም ተሰምቷል። በሰሜን ወሎ መቄት ጋሽና ቀጠና ወደ ፋኖ ኃይሎች መገኛዎች በተደረገ ዘመቻም በተመሳሳይ ጎጃም ደብረ ወርቅና ፈለገ ብርሃን በኩል ወደ ገጠራማ አካባቢዎች የነበሩ ወታደራዊ እንቅስቃሴዎችን ተከትሎ ጥቃቶች መድረሳቸውም ታውቋል። ከነዚህ ዘመቻዎች ባሻገር አሁናዊ የብልጽግና የአማራ ክልል ትልቁ ዘመቻ የፕሮፓጋንዳ ዘመቻ ነው። የፋኖ ኃይሎችን ለሌሎች አካላት ተላላኪዎች ናቸው የሚለውም በተደጋጋሚ የሚያቀርበው ክስ ነው። ይህንን በተመለከተ ምላሽ የሚሰጡት የፋኖ አመራሩ አስረስ አማረም ለብልጽግና መገረደ ምርጫቸው ያደረጉ የአብን ሰዎችም ይሁን ሌሎች ከህሊናቸው የተፋቱ የአብይ አማራዎች የሚግባቡበት የጋራ ቋንቋ አላቸው፣ እርሱም ፋኖን በተላላኪነት መፈረጅ ነውም ይላሉ። የዘር ማጥፋት ጦርነት ታውጆበት የተጨፈጨፈ ያለን ህዝብ በመካዳቸው ርቃናቸውን ቆመዋል የሚሉት አመራሩ እኚህ የተላላኪነት ምልክቶች ህይወቱን እየሰጠ ህዝቡን ከጥፋት በማዳን ላይ ያለን ታጋይ በማጠልሸትና አቻ ፍለጋ ላይ በመሰማራት ራሳቸው ሊያስደስቱ እየደከሙ ነው ሲሉም ይቀጥላሉ። አመራር የሆኑበትን የፋኖ ኃይልንም ጸረ አገዛዝ ተጋድሎን እያደረገ ነው ሲሉ የሚያነሱት አስረስ የሚያስከትለው ወይንም በጋራ የሚያሰልፈው እንጂ ለብልጽግና እንዳደሩት የሚገብርለት ወይንም ጁኒየር የሚሆንለት አጋር የለውም። እነርሱ የሚጠቅሱት ህወሓትም ቢሆን ነገር ከዚህ በኋላ በጀትና በድሮን አማራን ለሚጨፈጭፈው አብይ አህመድ ስልጣን ሲባል በፈቃደኝነት የሚፈስ የአማራ ደም አይኖርም። መስዋዕትነትን የምንከፍለው ይህንን አገዛዝ በማስወገድ የህልውና ጥያቄያችንን በሙሉነት ለማረጋገጥ ነው። የአፍሪካ ቀንድ ሰላም የሚመጣውን ብልጽግና ሲወገድ ብቻ ነው በማለት ገልጸዋል። መከላከያ ሰራዊትና በቲዲኤፍ መካከል ውጊያ መደረጉ ተገልጿል። ሰሞነኛው ውጥረትና ግጭት ደግሞ ወደ ሙሉ ጦርነት ይሸጋገራል በሚልም በትግራይ ክልል ነዋሪዎች ጭንቀት ውስጥ መግባታቸውን ገልጸዋል። የከተማ አስተዳደሩ ደግሞ ማስጠንቀቂያም አውጥቷል። የተፈጠረው ግጭት ዓለም አቀፍ የመገናኛ ብዙሃንም እየዘገቡት ነው። ባለፉት 4 ቀናት በተለይም በሰሜን ምዕራብ ትግራይ አቅጣጫ አማራና ትግራይ ክልሎችን በሚያዋስኑ ስፍራዎች ወታደራዊ እንቅስቃሴዎች ሲደረጉ አልፎ አልፎም የከባድ መሳሪያ ጥቃቶች ሲፈጸሙ መሰንበታቸውም ይታወቃል። የወልቃይት ቀጠናን የሁለቱ ህዝቦችን ዳግም አለመግባባትን መፍጠር የመጨረሻ ካርዱ ለማድረግ እየጣረ የሚገኘው የ4 ኪሎ አገዛዝም ከዚህ ግጭት ለማትረፍ የሚችለውን ሁሉ ማድረጉን ቀጥሏል። ዋልድባም፣ ማይዳጉሳም፣ ሚጫዲማም ሌሎችም በጸለምት ቀጠና ባሉ አካባቢዎች ከሰሞኑ ግጭቶች ተመዝግበዋል። ሰብአዊ ጉዳትም አጋጥሟል። ዛሬ በቀጠና ያለው ግጭት ጋብ ብሎ መዋሉን ግን የአካባቢው ምንጮች ገልጸዋል። ሮይተርስ፣ ኤኤፍፒ፣ አልጀዚራ እና ቢቢሲን ጨምሮ ዓለም አቀፍ የመገናኛ ብዙሃንም በዚህ ቀጠና ከጥር 18 ወዲህ የተፈጠሩ ግጭቶችን በተመለከተ ዘገባዎችን አሰራጭተዋል።
በኢትዮጵያ መንግስትና በቲዲኤፍ መካከል ግጭት መካሄዱን የፈረንሳዊ የዜና ወኪል ኤኤፍፒና ሮይተርስ የደህንነትና የዲፕሎማቲክ ምንጮችን ጠቅሰው ዘግበዋል። ግጭቶቹ የተቀሰቀሱት ጸለምቴ በሚባለው የአማራና የትግራይ ክልሎች በይገባኛል በሚወዛገቡበትና በአሁኑ ወቅት በአማራ ክልል በቁጥጥር ስር በሚገኘው አካባቢ መሆኑን ያመላክተው የዜና ወኪሉም አንድ የደህንነት ምንጭ ሁኔታው እየተባባሰ እየሄደ ነው ሲሉም እንደነገሩትም አክሏል። በተጨማሪም ስማቸው እንዳይጠቀስ የጠየቁ ዲፕሎማሲያዊ ምንጮች ለኤኤፍፒ እንደተናገሩት ከሆነ የትግራይ ኃይሎች ከኢትዮጵያ መከላከያ ሰራዊትና ከአማራ ብልጽግና አካባቢው ሚሊሻዎች ጋር ሲዋጉም ነበር። ምንጩ አክሎም ባለፉት ቀናት ግጭቶቹ እንደነበሩ የተረጋገጠ ነው፣ ዛሬ ስላለው ሁኔታ ግን የማውቀው ነገር የለም ብለዋል። የኢትዮጵያ አየር መንገድ መቀሌን ጨምሮ ወደ ትግራይ ከተሞች የሚያደርጋቸውን በረራዎች ያቋረጠውም በመንግስት ወታደሮችና በትግራይ ኃይሎች መካከል ግጭት በመቀስቀሱ ምክንያት እንደሆነ ምንጩ አረጋግጧል። ኤኤፍቢ ከመከላከያ ሰራዊትም ሆነ ከትግራይ በኩል ምላሽ ለማግኘት ጥረት አድርጎ ምላሽ አጣውም ብሏል። በአካባቢው የተፈጠረው ግጭት ወደ ለየለት ጦርነት ያመራል በሚል በትግራይ የተለያዩ ቦታዎች ነዋሪዎች በጭንቀት ውስጥ ስለመሆናቸውም ይናገራሉ። በረራዎች መቋረጥ አስቀድሞ ከነበረው የነዳጅ ሸቀጥና የገንዘብ እቀባ ጋር ተደምሮ በጦርነት በደቀቀው ክልል ውስጥ ሌላ ስጋትን የፈጠረም ሆኗል። ከተሞች ጦርነት ይቀሰቀሳል በሚል ፓስታና መኮረኒም ጨምሮ የሸቀጦች ግዢ ላይ በርካቶች ተሰማርተው መመልከታቸውንም አክለዋል። በክልሉ ከተሞች የጥሬ ገንዘብ ለማውጣት ረጃጅም ሰልፎችም ታይተዋል። በተለይም ከመቀለ ውጪ በሚገኙ የክልሉ ከተሞች ከባንኮች ጥሬ ገንዘብ መጥፋት ከጀመረ ሰንበትበትም ብሏል። ከባንክ በቀር ከብር 50 ሺህ ኤቲኤም ደግሞ እስከ 10 ሺህ ብር ማውጣት የሚፈቅደው የብሔራዊ ባንክ አሰራር መስራት ካቆመም ቆይቷል። በማሳየነትም በሽረ እንዳስላሴና አካባቢዋ ኤቲኤም ማሽኖች ስራ ካቆሙ ስራ ሰነባብተዋል። ረጅም ወረፋ በመጠበቅ በባንክ ገብቶ በጥሬ ገንዘብ ማውጣት የሚቻለው 2000 ብር ብቻ ነው። ሁኔታው በጦርነት ስጋት የመጣ ነው የተባለ ሲሆን ከመቀሌ ውጭ ባሉት ከተሞች የታየው የጥሬ ገንዘብ አቅርቦት እጥረት ወደ ዋና ከተማዋ መቀሌም ደርሶ ነዋሪዎችን ማስጨነቅ ከጀመረ ቀናት ተቆጥረዋል። ዛሬ በመቀሌ ጠዋት በግል ባንኮች 5000 ብር በንግድ ባንክ ደግሞ 3000 ብር ይፈቀድ የነበር የሚሉ ተናጋሪ የከተማዋ ነዋሪ ቆይቶ ግን ይህም ወደ 2000 ብር መውረዱን አመልክተዋል። እንዲህ ያለው ውጥረት ከፕሪቶሪያው ስምምነት ወዲህ ሲከሰት የአሁኑ ለሶስተኛ ጊዜ ነው የሚሉት ምንጩ አምና ወደ ደቡባዊ ትግራይ በነበረው ወታደራዊ እንቅስቃሴ ወቅት እንዲሁም አቶ ጌታቸው ረዳና ባልደረቦቻቸው ክልሉን ለቀው በወጡ ሰሞንና አሁን ሲሉም ይጠቁማሉ። አታ የኢትዮጵያ ንግድ ባንክ ቅርንጫፎች ሲስተም የለም በሚል ምክንያት ከአገልግሎት ውጭ የሁሉም ሲሉ፣ ጥቂቶቹ ደግሞ ለአንድ ደንበኛ 2000 ብር ሲሰጡም ነበረ። የመቀሌ ከተማ አስተዳደር ደግሞ በጉዳዩ ላይ ማስጠንቀቂያም አውጥቷል። የከተማ አስተዳደሩ ወቅታዊ የጸጥታ ሁኔታዎችን ተከትሎ በወሬ እየተደናገሩና ህዝቡን እያደናገሩ መሰረታዊ የሸቀጦች ዋጋ በሚጨምሩ አካላት ላይ እርምጃ ወስዳለሁ ሲልም ያስጠንቅቋል። አስተዳደሩ በአሁኑ ወቅት በከተማዋ እየታየ ያለው የዋጋ ንረት ኢኮኖሚ ምክንያት የሌለውና የጠላቶች ሴራ ውጤት ነው ሲልም ኮንነዋል። በመግለጫውም ጠላቶችና ተባባሪዎቻቸው ህዝባችን ተደጋጋሚ የማህበራዊና ኢኮኖሚያዊ ውድቀት እንዲደርስበትና እየቀጠለ ያለው ጄኖሳይድ ማስፈጸሚያ አድርገው እየተጠቀሙበት ነው ሲልም ከሷል። የከተማው አስተዳደር አሁን ባለው ሁኔታ የዋጋ ጭማሪ ለማድረግ የሚያበቃ ምንም አይነት የሸቀጥ እጥረትም ሆነ አሳማኝ ምክንያት የለምም ብለዋል። እየሆነ ያለው ነገር በወሬ በመደናገርና ህዝብን በማደናገር የሚፈጸም ህገወጥ ተግባር መሆኑንም ጠቅሶ ነጋዴዎች ከዚህ ድርጊታቸው እንዲቆጠቡም አሳስበዋል። ይህንን የፈተና ጊዜ እንደ እድል በመጠቀም በህዝብ ላይ መከራ የምትጨምሩ ጥቂት ስግብግብ ነጋዴዎችና ደላሎች ለህዝባችሁና ለትግራይ ክብር ስትሉ አደብ ልትይዙ ይገባል ሲልም አስተዳደሩ ማስጠንቀቂያውን አውጥቷል። ህዝቡ በተረጋጋ መንፈስ ግብይት እንዲፈጽም የጠየቀው አስተዳደሩ ምክርንና ህግን ተላልፈው በሚገኙት ላይ ግን አስተዳደራዊና ህጋዊ እርምጃ እንደሚወስድም አሳውቋል። ይህ በእንዲህ እንዳለ የመከላከያ ሰራዊቱ በደቡባዊ ትግራይ ካሉ ከተሞችና ካምፖቹ ለቆ መውጣቱ ታውቋል። የፋኖ አመራሩ ደግሞ የብልጽግናው አገዛዝ ሰራዊቱን በማስወጣት የአማራን አርሶ አደር የመማገድና ርካሽ ፕሮፓጋንዳን የመንዛት ዝግጅት ላይ ነውም ብለዋል። የብልጽግናው አገዛዝ ትግራይ ላይ ጦርነትን ሊያደርግ ለዛውም የተራራና ምሽግ ሳይሆን የቴክኖሎጂ እንደሚሆን የዛተው በፓርላማ ጭምር እንደሆነም ይታወቃል። ባለፈው ሐምሌ ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ላይ ነገር ይበላሻል ያሉ ጦርነትን ለመቀስቀስ ሲዝቱ እንደነበር የሚዘነጋ አይሆንም። ቸውን የተከተሉት ፊልድ ማርሻል ብርሃኑ ጁላም ተገንጠሉ ሂዱልን እያሉ ሲናገሩ እንደነበረም ይታወሳል። ከወራት በፊት በአፋር ክልል ውስጥ ብልጽግና ባደራጃቸው የትግራይ ታጣቂ ኃይሎችና ቲዲኤፍ መካከል ግጭት ሲፈጠር የድሮን ጥቃት በትግራይ ሰራዊት ላይ አድርሶ የነበረው የብልጽግናው አገዛዝ ከሰሞኑም በጸለምት የቀጠና ተመሳሳይ እንቅስቃሴዎችን አከናውኗል። የድሮን ቅኝቱ በዚህ አካባቢ ብቻ ሳይሆን ዛሬም በደቡባዊ ትግራይና ሰሜናዊ ጎሎ አዋሳኝ አካባቢዎችም ተመዝግቧል። ከደቡባዊ ትግራይ ወቅታዊ ሁኔታ ጋር በተያያዘ ከትናንት ምሽት ጀምሮ
ከነበሩ ሁነቶች መካከል የመከላከያ ሰራዊትና የፌዴራል ፖሊስ አባላት ከነበሩባቸው እንደ አላማጣና ኮረም ያሉ ከተሞችና ካምፖች ለቀው መውጣታቸው የሚጠቀስ ነው። የመውጣታቸው ምክንያት በውል ባይታወቅም በህዝብ ማመላለሻ አውቶቡሶች ጭምር የተኩስ ልውውጥ ባልነበረበት ሁኔታ ወደ ቆቦ ቀጠና መጓዛቸው ግን ተረጋግጧል። የትግራይ ጊዜያዊ አስተዳደር የፌዴራል መንግስቱ በእነዚህ አካባቢዎች ያስቀመጠው ኮማንድ ፖስት እንዲነሳ ተደጋጋሚ ጥያቄ ሲያቀርብ የነበረ ሲሆን የብልጽግናው አገዛዝ ይህንን ኃይሉ ከስፍራዎቹ ያስወጣው ያንን ጥያቄ ተከትሎ ስለመሆኑ ግን የታወቀ ነገር የለም። ከዚህ ቀጠና ቅርብ ርቀት የሚንቀሳቀሱ የፋኖ ኃይሎች አመራሮች ውስጥ አንዱ የሆኑት አበበ ፈንታው ደግሞ ጉዳዩን በተመለከተ የብልጽግና አገዛዝ አደገኛ አካሄድ ማሳያ ነውም ብለውታል። የፋኖ አመራሩ አላማጣ ከተማ፣ ራያ አላማጣና ኮረም ዙሪያ የነበረው የብልጽግናው አገዛዝ የመከላከያ ሰራዊትና የፌዴራል ፖሊስ ያለምንም ጥይት ተኩስን ለቆ ወጥቷል ሲሉ ገልጸዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ